ሰላም፣ ይህ ሀላቅ ፖድካስት ነው። ሀላቅ ፖድካስት በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የወንጌላውያን ክርስቲያን ተማሪዎች ህብረት ካውንስሊንግ ቲም የሚዘጋጅ ክርስቲያናዊ ፖድካስት ነው። ሀላቅ የጽድቅ መንገድ። ሰላም የተወደዳችሁ የአሱ ፌሎሺፕ ተማሪዎች፣ ይህ በአሱ ፌሎሺፕ የተዘጋጀ የሚቀርብላችሁ ሀላቅ ፖድካስት ነው። በዛሬው ኤፒሶዳችን ደግሞ አብሮን ያለው እንግዳችን የመካኒሳ መካነ ኢየሱስ ቤተክርስቲያን የወጣቶች መሪ ነው። ናሆም እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ናሆም ሙሉነህ እባላለሁ። የመካኒሳ መካነ ኢየሱስ የወጣት አገልግሎት ክፍል ሰብሳቢ ነኝ። እዛ ላይ በሊደርሺፕ ወይም በአመራር አገለግላለሁ። እንዴት ወደ ወጣቶች አገልግሎት መጣ? ወደ ወጣት አገልግሎት ረጅም ጊዜ የፈጀ ሂስትሪ ነው። ግን እዚህ የወጣት አገልግሎት ላይ ምናልባት በሰብሳቢነት አይሆን እንጂ በተለያየ መልኩ በሊደርሺፕ ሳገለግል ነበር። ፕሮባብሊ ከልጅነቴ ጀምሮ በሊደርሺፕ አገልግሎት ውስጥ ነበርኩኝ። ከ14-15 ዓመት ጀምሮ የዛሬ ብዙ ዓመት ማለት ነው ወደኋላ ከዛ ጊዜ ጀምሮ በነበረ ሂደት አሁን የወጣት አገልግሎት እንግዲህ ሰብሳቢ መሪ ሆኜ ያገለግላለሁ። ናሆም በቅርብ አውቃለሁ። ብዙ ጊዜ ውሎ ተሳልፈው ከወጣቶች ጋር ነው እና እንዴት ነው ወጣት አገልግሎት ላይ ምንድን ነው በጣም ቻሌንጅ የሚያደርገው ወይም ከወጣቶች ጋር ማገልገል? ሰፊ ጥያቄ ነው። ከወጣት ጋር ማገልገል ከባዱ ቻሌንጅ ወጣት ባይት ሰልፍ ስለሆነ ነገር ጥቂት ያውቃል። ከዛ ሁሉንም እንዳወቀ ያምናል። ከዛ ሁሉንም አውቃለሁ ከሚል አካል ጋር ነው የምታገለግዩ እና ስትመክሪው ምክሩን ጨርሶ ነው ይመጣው፣ ስትጸልይለትም ጸሎቱን ቤቱ አውቆት ነው ይመጣው እና ከዛ አካል ጋር ማገልገል በራሱ ከባድ ነው። ግን ደግሞ የእውነት በዚህ አገልግሎት ውስጥ የእግዚአብሔር ጸጋ እንዳለ የምናይበት ነው። ከባድ ቢሆንም በብዙ ትግል ደግሞ የተሻለ ስኬት እንዳለው እናምናለን እና በተለይ ወጣትና አዳጊዎች ላይ ትኩረት አድርጎ ማገልገል ዳይሬክትሊ የወደፊቷን ቤተክርስቲያን ማገልገል ነው። ጌታ መቼ እንደሚጠራን አናውቅም። የዛሬ እንደው ዓመት እንኳን ቢጠራን እቺ ቤተክርስቲያን ወይም ደግሞ የምናገለግልባት ቤተክርስቲያን ትቆያለች ጌታ እስካልመጣ ድረስ እና በምትቆይበት ጊዜ ሁሉ 50 ዓመት ብትቆይ የዛሬ 50 ዓመት ያሉ መሪዎችን ማገልገል ነው አሁን ላይ ወጣትን ማገልገል። የዛሬ 60 ዓመት 70 ዓመት ላይ ያሉ የዚች ቤተክርስቲያን እንደው የእድሜ ጠገብ የሚባሉትን ዛሬ በልጅነታቸው መስራት ነው እና የነገን ቤተክርስቲያን ዛሬ እንደማገልገል ደግሞ ስኬት የለም። እሱ ነው ፓሽናችን። ከወጣቶች ጋር ተያይዞ ብዙ ጊዜ ወጣቶችን ቻሌንጅ ከሚያደርጋቸው ነገሮች ወይም ወጣቶች ላይ ኮመን እየሆነ የመጣ ችግር አለ። የስም ብቻ ክርስትና የምንለው ወይም ደግሞ በተለምዶ ለብ ያለ ክርስትና ብለን የምንጠራው ማለት ነው እና የዛሬው ዲስከሽናችን እዛ ላይ ያተኮረ ነው የሚሆነው እና ብዙ ጊዜ ቸርች ብቻ አቴንድ እያደረገ ወይም ደግሞ ፌሎሺፕ ብቻ አቴንድ እያደረገ ህይወቱ ግን ትክክለኛ ክርስትና የማይመሰክር ሰው ሪፈር ለማድረግ ወይም ያንን የህይወት ልምምድ ሪፈር ለማድረግ ለብ ያለ ክርስትና የሚለውን ሀሳብ እንጠቀማለን እና ከመጽሐፍ ቅዱሳችን ደግሞ ለብ ያለ ክርስትና የሚለውን ሀሳብ የምናገኘው ራዕይ 3:15 ላይ ነው እና የዚህ ጥቅስ አውድ ምንድን ነው እና ከላይ ከጠቀስነው ወይም ደግሞ አሁን እስካሁን ካወራነው አይነት የህይወት ልምምድ ጋር ሲገናኝ ነገር አለ? ፈርስት ኦፍ ኦል ቤስት ቶፒክ ነው የተመረጠው። በጣም ጥሩ ሀሳብ። በዚህ ጊዜ ያለነውን ክርስቲያኖችን የሚሞግት በተለያየ አቅጣጫ ምናልባት እንደ ከፍተኛ ትምህርት ተቋም ወይም እንደ ካምፓስ ተማሪ ይሆናል እናንተ የምታነሱት፣ ግን ከስር ጀምሮ ኤሌመንታሪም ላይ ያለ ኬዝ፣ ከዛ ሃይስኩልም ተማሪ ሲገባ የሚገጥመው ችግር፣ ከዛ የከፍተኛ ትምህርት ተቋም ላይ፣ ከዛም ወጥቶ ስራ ዓለሙ ላይ የሚገጥመው ችግር ይሄው ችግር እና የተማሪ ችግር ሳይሆን ይሄ አሁን ላይ ቤተክርስቲያን ፌስ እያደረገችው ያለው መሰረታዊ ችግር ነው። ይሄ ለብ ያለ ክርስትና ያለው ወይ ደግሞ የስም ክርስትና ብቻ የምንለው ማለት ነው። በዚህ ጊዜ ምናልባት ወደ ክፍሉ ከመምጣቴ በፊት ብዙ ቦታ ላይ እንደምንሰማው ሰው በጌታ እንደሆንኩ ሳያውቁብኝ ከስራ ወጣሁ ወይ ከአካባቢ ወጣሁ ብሎ ሰው የምስጋና ፕሮግራም የሚያዘጋጅበት ሁኔታ በጣም እየተፈጠረ ነው ያለውና ዲስ ማች
ይሄ ስሙን ብቻ ተጠቅሞ ግን ደግሞ ህይወትን የማይገልጥ ህይወት እንደውም ጭራሽ ደግሞ ድብቅም ያለ ህይወት የሚኖር በጣም ብዙ አማኝ እየመጣ ያለበት ወቅት ነው እና ይሄኛው ደግሞ በራሱ ለቤተ ክርስቲያን ፈተና ነው። ከዚህ ክፍል አንጻር ስናየው ግን ብቻውን ስሙ ብቻውን ገላጭ ቃል ቢሆንም ለብ ያለ ክርስትና የስም ብቻ ክርስትና ወይም ክርስትና የሚለውን ታይትል ይዞ አለመኖር የሚለውን ብቻውን ገላጭ ቢሆንም ደግሞ መጽሐፍ ቅዱሳዊም ድጋፍ እንዳለው እንግዲህ እናያለን። በዚህ 3:15 እና 16 ላይ ሀሳቡ እናንብበው። በራድ ወይም ትኩስ እንዳይደለህ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ ነበረ። እንዲሁም ለብ ስላልህ በራድም ወይም ትኩስ ስላልሆንክ ከአፌ አውጥቼ ልተፋ ነው የሚል ነው ሀሳቡ። ከአፌ ልተፋ ነው ይላል። በዚህ ኮንቴክስት ላይ ስንሄድ በራድ የምትል ሀሳብ እናገኛለን። በራድ ወይም ትኩስ፣ ከዛ ደግሞ ለብ ያልከነ ይላል። ሁለቱንም አይደለም ይሄ ሰው ለብ ያልከነ ይባላል። ይሄ ለሎዶቄ የተጻፈ መልእክት እንደሆነ እናያለን። ከዚህ ክፍል አንጻር ስናየው እቺ ለብታ የምትለዋን ከትርጓሜዋ መውሰድ እንችላለን። ምናልባት አንደኛውን ሳይድ ብቻ እንተዋለን ማለት ነው። እዚህ ክፍል ላይ እንደምናገኘው በራድነት ወይም ደግሞ ክፍል ላይ ወይም ደግሞ በራእይ 3:15 ላይ ለብታን እና ከዛ ደግሞ ምንድነው ለብታን ለማንሳት ቀዝቃዛነትና ትኩስነትን አብሮያል። ይሄኛውን በተለይ ከክፍሉ አውዳዊ ፍቺ ወይም ባክግራውንድ አንጻር ስለሆነ የታየ ያለው የክፍሉን አውዳዊ ፍቺ ስናይ የሎዶቅያ ቤተክርስቲያንን ባክግራውንድ ወይ ደግሞ የነበረችበትን ሁኔታ እንድናይ ያስገድደናል። ይህንን ስናይ ከተማይቱ የነበረችበት ሁኔታ በሁለት ወንዞች መሀል ያለች እና ከዛ ደግሞ በከተማዋ መሀል እነዚህ ወንዞች ተቀላቅለው የሚሄዱባት ናት። አንደኛው የወንዝ ይዘት እኛ ፉል ውሃም እንደምንለው በጣም ትኩስ ውሃ እና በሀገራችን እንደሚደረገው ሰዎች ለፈውስ እና ለተለያየ ነገር የሚጠቀሙበት ሄደው በውሃው በመታጠብ በውሃው እንፋሎት በመታጠን እና በመሳሰሉት ለስጋዊ ህመማቸው ፈውስ የሚጠቀሙበት ነው። ሁለተኛው ሳይድ ላይ ደግሞ የምናገኘው በሌላኛው አቅጣጫ የሚገባው ውሃ የቀዝቃዛ ውሃ የሆነና በብዛት ለእርሻ የሚጠቀሙበት የሀገሪቱ የእርሻ ልማት በዛኛው ሳይድ የሆነ ለመስኖ ለተለያየ ነገር ይጠቀሙበታል። ይህንን ነገር ስናይ ትኩሱ ውሃ እስከ ከተማይቱ አማካኝ ድረስ ሲመጣ ሰውን እየፈወሰ እያዳነ ካለባቸው የስጋ ህመም ነፃ እያደረገ ሲመጣ፣ ቀዝቃዛ ውሃ ደግሞ ህዝቡን እየመገበ ይመጣል። ለህዝቡ ምግብ ፍሬ እየሰጠ ይመጣል። መሀል ላይ ከተገናኙ በኋላ ትኩስና ቀዝቃዛ ውሃ ግን ትርጉም አልባ ይሆናል። ያ ውሃ በቃ ለምንም የማይሆን ወይ ለፈውስም አይሆንም ወይ ለመስኖም አይሆንም ማለት ነው። እነዚህ ሰዎች ይገባቸዋል በደንብ እቺ ክፍል በደንብ ትገባቸዋለች። እነሱም ከየትኞቹም የእነዚህ ተደራሲዎች የሰባቱ አብያተ ክርስቲያን ተደራሲዎች ይልቅ ትገባቸዋለች። እቺ ከተማቸው ውስጥ የሚያዩት ነው ወይ ለፈውስም ወይ ደግሞ ለመብልነት እንዲውል ለመስኖም የማይጠቅም በቃ እንዲሁ ዝም ብሎ የሚፈሷ ማለት ነው። ይሄንን ኮንቴክስት ነው እየሰጣቸው ያለው። በሌላ አቅጣጫ ደግሞ ልተፋ ነው ይላል እዚሁ ሀሳብ ላይ። ያው ለብ ያለ ውሃ የሚጠጣው በሀገራችን እንደው ሆድ ከበድ ያለ ምግብ ሲበላ ለማስወገድ፣ ምክንያቱም ባይት ሰልፍ እንደዚህ አይነት ውሃዎች እንደው የበሉትን የሚያገላብጥ አይነት ስሜት የሚፈጥር ስለሆነ ስለዚህ ቃል በቃል እያለው ነው ከዚህ ካራክተር የተነሳ ወይ ትኩስነት ወይ በራድነት ስለሌለ ልተፋ ነው በቃ ለምንም አትበጅም እያለው ነው ያለው እና ይሄው ኮንሰፕት በዚህም ዘመን ላይ የምናገኘው ነው። በእርግጥ ይህንን ነገር ስንል ትኩስ ክርስትና ጥሩ ነው፣ በተቃራኒ ደግሞ ወይ ደግሞ ቀዝቅዝ ያልክ ክርስቲያን ሁን ማለት አይደለም። እችን ነው ነጥለን እንተዋታለን ያለው። ከዛ ውጭ ግን ይሄኛውን በተለይ ዋና መልእክታችንን የሚደግፍ እና ይሄ በራድነት ለምንም የማይሆን መሀል ላይ ያለን ይሄ ምንድነው ለብ ያለነትን የሚገፋ አይነት የመጽሐፍ ቅዱስ ክፍል ሆኖ እናገኘዋለን እና ሀሳባችንን በደንብ ይደግፋል። አይ ቲንክ ሀሳቡን በደንብ የሚያጎለብት ይመስለኛል። ጌታ ይባርክ። ማለት ትልቅ ነገር ነው ካፈልከና በዚህ ጊዜ ላይ አብዛኛው ሰው ብቻ አይደለም ወጣቱ በደንብ ማለት እየተቸገረበት ያለበት ነገር ነው ያስባልና
ወደ ቀጣዩ ጥያቄ ስንሄድ ደቀ መዝሙርነትና ክርስትናን ነጥለን ማየት እንችላለን ወይ ደግሞ ክርስቲያን ሆኖ ደቀ መዝሙር ሊሆን ይችላል? ለመመለስ በጣም ከባድ ነው። ከባድ የሆነው ቀላል ስለሆነ ነው። በጣም ቀላል ስለሆነ እንዴት ይታሰባል ነው መልሱ። ደቀ መዝሙርነትን ሳይዙ ክርስትና እንዴት ይታሰባል? ለዚህ ብቸኛ መልስ ሊሆነን የሚችል ወይ ደግሞ መነሻ ሊሆነን የሚችል ይህ ክርስትና የሚለው ስም ራሱ ያገኘንበት ታሪካዊ ሂደቱ ሐዋርያት ሥራ ላይ እንደምናገኘው አማኞቹ ክርስቶስን ይመስሉ ስለነበር ነው። እነዚህ ክርስቲያኖች ወይም ደግሞ የክርስቶስ ተከታዮች የክርስቶስ የሆኑት ለማለት ይህን ስም የተጠቀሙት እና ከስማችን አመጣጥ ስናይ አንድ አማኝ መጥቶ ክርስቶስን የሚመስል ሕይወት ሲኖር ነው ክርስቲያን የተባለው እንጂ የሆነ አይነት የሃይማኖት ግሩፕ ሲቀበል አይደለም። ያንን የሃይማኖት ግሩፕ ስለተቀላቀለ ወይም ያን ሰሞን የነበረውን አብዮት ይሄ የ12ቱ ደቀ መዛሙርት ወይም የሐዋርያቶቹን የሆነ እንቅስቃሴ እዛ ዌብ ውስጥ ሲገባ አይደለም። በቃ የክርስቲያን የተባለው ሕይወታቸው ነው ወደዚህ ስም የመራቸው። እኛም ጋር ስንመጣ አንድ ሰው ደቀ መዝሙር ሳይሆን ክርስቲያን ሆኖ መቀጠል ወይ ደግሞ መባል ይችላል ወይ መቀጠል በዛ ስም መቀጠል ይችላል ወይ ካልን በእርግጥ ስም የጋራ ነው። ክርስቲያን ነኝ ካለ አይደለህም አንለው፣ መብቱ ነው። ሌላም ነኝ ቢል ከስም አንጻር ማለት ነው ላንሟገተው እንችላለን። ግን እንደ አንድ አማኝ እንደ አንዲት ቤተ ክርስቲያን ግን ስናወራ አንድ ሰው ክርስቲያን ነኝ ካለ ደቀ መዛሙርትነትን ትቶ ግን ሊሆን አይችልም። በራሱ የስሙ መነሻ ራሱ ከደቀ መዛሙርትነት የተገኘ ስለሆነ ክርስቲያን ከሚለው ስም ደቀ መዝሙር ይቀድማል። እንደምናውቀው ደቀ መዛሙርቶቹ ናቸው ክርስቲያን የተባሉት። በዚህ ዘመን ደግሞ ክርስቲያን ሆኖ የደቀ መዝሙርነት ሕይወት ሲገለጥ አናይም እና ከዚህ አንጻር ስናየው በፍጹም ነኝ ስላለ ብቻ መሆን ይችላል ማለት አይደለም። ሰሟን ተነስቶ የሆነ ነገር ነኝ ሰው አይደለሁም የሆነ ሰምቲንግ ጠቅሶ ነኝ ማለት ይችላል። ስቲል አይደለም። ልክ እንደዛ አንድ ወንድማችን ወይ እህታችን መታ ይሄ ሕይወት ሳይገለጥ ወይ ደግሞ ይሄ ክርስትና ሕይወት ሳይገለጥ ይሄ በምንለው ሊያስተፋ የሚችለውን አይነት ሕይወት እየኖረ መጥቶ ክርስቲያን ነኝ ካለ ከስሙ አንጻር ላንጣላ እንችላለን። ግን ደግሞ ፕራክቲካሊ ግን እየሆነ ነው ወይ ደግሞ ካልን ይሄ ነገር በትክክል እየሆነ እንዳልሆነ ማየት እንችላለን ማለት ነው እና ደቀ መዝሙርነት የምንለው የክርስትና ኤሌመንተሪው ክላስ ነው ማለት የመጀመሪያው ክላስ ነው። ጠጋ ብለን ማየት እንችላለን። የመጀመሪያው ክላስ የደቀ መዝሙርነት ክላስ ነው። እነዛ ሰዎች ነው ሕይወታቸው እየታየ ሲመጣ ወደ ትልቁ ነገር የሚመጡት እና አሁን ላይ ተቃራኒ ስለሆነብን ነው ብዙ ነገር እና ለምሳሌ ከዚህ ጋር ምናልባት ማንሳት የምንችለው የማቴዎስ ወንጌል ምዕራፍ 25 ላይ መጨረሻ ኢየሱስ ክርስቶስ አሳይመንት ሲሰጣቸው የሰጣቸው እነዚህን ሐዋርያቶች እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርቴ አድርጓቸው፣ እነዛ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። የተሰጠው አሳይመንት አንድ ሰው መጥቶ ያምናል፣ ይጠመቃል፣ ከዛ በኋላ ይማርና ደቀ መዝሙር ይሆናል። አፍተሮል ይሄ ሁሉ ሕይወቱ ሲታይ ይሄ ሰው ክርስቶስን ይከተላል ወደሚል ይመጣል ማለት ነው እና የስሙም ትርጉም ከዚህ ጋር የተያያዘ ነው። ማለት አሁን ያለንበት ጀኔሬሽን ለብዱ ማለታችን እና የምርም የደቀ መዛሙርትነት ሕይወትን ሪፕሬዘንት አለማድረጋችን ማለት በታሪክ እንደምናነበው ከሆነ የእኛ ጀኔሬሽን ይብሳል። ይህን ነገር የምር ለብ ያለ ሰው በቁጥር በዝቷል። ቅድም እንዳነሳሁ ነው በክርስትና እስከሚታፈር ድረስ ከምንሰራበት ከምንማርበት ካለንበት ከዛ ከምንኖርበት ቦታ ሰውየው ወይም እኔ ክርስቲያን መሆኔ ሳይታወቅ ከወጣው ምን ያህል ምን ያህል እምነታችንን እንዳጣን ያሳያል። እና እምነት ማለት እንግዲህ መኖር ነው አይደለ? መኖር አለብን ግዴታ። አሁን ባለንበት ጀኔሬሽን ስታየው፣ አሁን ባለው ወጣት ስታየው ምንድን ነው ኮዙ ታስባለህ? ጥሩ። በዚህ ለብ ያለ ሕይወት ከቀጠልን ኮዙ ያው ቀላል ነው እንደው ለማለት ቢከብድም ሕይወትን ነው የሚያሳጣን።
ፕራክቲካሊ ልተፋ ነው እኮ ቃል በቃል ላወጣ ነው። ምንም እንትን አይደለም። ይህንን ህይወት አድቫይስ የሚያደርግ ወይ ደግሞ ትሪት የሚያደርግ የክርስትና አስተምሮ የለም በፍጹም። ይሄ ኖርማላይዝ የሚደረግን ህይወት ትሪት አያደርጉትም። የሚታገሱት አይደሉም። ሲጀምር የእምነት አባቶቻችንን ወደኋላ ስናይ የሚታገሱት አይነት አይደለም። እንኳን ለዛ አይደለም ለትንሹ ምንድነው ማርቆስ ወንጌል እየሰራ እንኳን በመሃል እንግዲህ አገልግሎት ላይ ሆኖ በመሃል ለተመለሰው እንዴት ጳውሎስ እገር ሆኖ ይናገር እንደነበር እናውቃለን። ከበርናባስ ጋር እስኪጣላ ድረስ የህይወት ጉዳይ ሲሆን ደግሞ በፍጹም ትሪት የማያደርጉት ብዙ ሰዎች ከዚህ ጋር ተያይዞ ዴማስን ያነሳሉ። ዴማስ ከክርስትና ወጥቷል የሚል ትምህርት የለም። ዴማስ ክርስቶስን ትቶ ሄዷል አይልም መጽሐፍ ቅዱስ። ቃል በቃል ጳውሎስ የሚያስቀምጠው ዴማስ ይህንን ዓለም ወዶ ትቶኛል ነው። የተወው ጳውሎስን ነው፣ ግን የሄደበት የዛን ዓለም ዌልዝ ተመልክቶ ነው፣ ሀብት ምናምን ነገር ተመልክቶ። እንግዲህ ከዛም በኋላ ባለው ህይወቱ ክርስቶስን ትቶ ሊሆን ይችላል። ስለዚህ ሰው ዲቴል ከዛ ውጭ አልተጻፈልንም። ግን ሰውየው ክርስትናውንና የሆነ ነገርን አመዛዘንና ቫሊዩ ሲያሳጣው ጳውሎስን ግቡ አደረገው ማለት ነው። እና ከነዚህ ሀሳቦች ተነስተን ስናይ በፍጹም ትሪት አይደረግም። እስከምን ድረስ ነው የሚያሳጣን ካለን ይሄ አንደኛ ምንድነው ነገ እንደ ቤተ ክርስቲያን የምትጠየቅበትም ኃላፊነት ነው። ይሄ አሁን እየሆነ ያለው እንደው ክርስቶስን ቅድሚያ የማይሰጥ በህይወቱ የማይገልጥ ምንም የማይመስለው ክርስቲያን እንደው የሆኑ አይነት ነገሮች አድርጎ ከዛ ኖርማል ሆኖበት ቤተ ክርስቲያን ቁጭ ብሎ ነገር ስናይ ሰማይ ዝም ብሎ አይደለም ኦር ተስማምቶት አይደለም። እንደው እግዚአብሔር የምህረት አምላክ ነው እንላለን እንጂ እግዚአብሔር ደግሞ የሚቀጣም አምላክ ነው በሌላ አቅጣጫ። እና የሆነ ዝምታውን ነገር ስናየው የእግዚአብሔር መስማማት እንደሆነ አድርገን በፍጹም ልናስበው አይገባም። እስከምን ድረስ ያሳጣናል ከሚለው በትክክል አንድ ሰው አለኝ ከሚለው ከዚህ ከዘላለም ሕይወት እስኪወጣ ድረስ ያደርሰዋል። ይሄ በእርግጥ ቴዎሎጂካሊ ብዙ ሊታይ የሚገባው ነገር ቢሆንም ግን ሊያሳጣው የሚችል ግን እንደሆነች ዮሐንስ ራእይ ብቻዋን ትነግረናለች። አወጣለሁ ተፋሃለሁ ነው ሀሳቡ። እና እግዚአብሔር በእርግጥ ለዛ ይቸኩላል ማለት አይደለም። አንድን ሰው ከዚህ ከግንዱ ለመቁረጥ ይቸኩላል ማለት አይደለም። ግን ይሄ ፍሬ አልባው ህይወት በከረመ ቁጥር ልክ ኢየሱስ ክርስቶስ ምሳሌ እንዳረገልን በዛች ግንድ ላይ ማያፈራውን ቅርንጫፍ ቆርጠዋለሁ ሲል በግልጽ ይናገር እንደነበረ ይህም ለብ ያለ ህይወት ከዛ የተለየ ትሪትመንት ያለው ህይወት አይደለም። እና አንደኛው የግል ህይወት ነው፣ ወይም ደግሞ ያንን ግለሰብ ከያዘው ከዛ ህይወት ያወጣዋል፣ ወይም ደግሞ ከያዘው የዘላለም የህይወት ጎዳና በራሱ መንገድም እንዲወጣ ያደርገዋል። ሁለተኛ ግን ቤተክርስቲያን ይጎዳል። ትልቁም ነገር እሱ ይመስለኛል። ሰውየውም ይጎዳል። ሲቀጥል ቤተክርስቲያን ጄኔሬሽን በዚህ ወቅት እያጣች ያለችው ከዚህ የተነሳ ይመስለኛል። አይዶን ነው ይህንን የሚሰሙትም እንደው በሌላም አጋጣሚ የምታውቋቸው እንደው በዚህ ዘመን ካሉ ጓደኞቻችሁ ምን ያህሎቹ ናቸው ጊዜያቸውን ለእግዚአብሔር ሰጥተው ማገልገል የሚፈልጉት? ምን ያህሎቹ ናቸው ነገ ተሯሩጠው ነገ በቃ ዛሬ እማራለሁ ነገ ግን የጌታ ነው ብሎ አብዛኛው እንደምንም ብሎ ቶሎ አትርፎ የሆነ አይነት ስኬት ውስጥ የመግባት የሆነ አይነት ጎዳና ውስጥ መግባት ነው እንጂ ህይወቱን ለእግዚአብሔር መስጠት ማገልገል እና የመሳሰሉ ነገሮች ስፔሻሊ ከዚህ ጀኔሬሽን እየወጡ ያለ ይመስላል። ነገ የእውነት ቤተክርስቲያን ተተኪ ታገኛለች ወይ የሚለው ነገር ያሳስባል። በዚህም ዘመን ከተማ ውስጥ እንደ ድሮ ቤተክርስቲያን አገልጋይ ከውጭ የሚመጣልን ይመስለኛል። ወደፊት እኛው ያደግንበት ቤተክርስቲያን ከኛው ቤት ተተኪ አታ ግን ከውጭ የምጠራበት ኢንቫይት የምታደርግበት ይመጣል። ይሄ ኖርማላይዝ የማድረግ ህይወት ይለመድና ፋይናሊ ፖይንቱ ይጠፋል፣ ልዩነቱ ይጠፋል። እና በዚህ ዘመን እንደ ቀልድ ለምሳሌ እንዲነሱ የሚነሱ ከመሃሎቻችን ልታካብዳለህ እንደሚሉ ቃላቶች በደንብ ይታወቃሉ። እና በተለይ ወጣቶች ውስጥ ስለሆንኩኝም እኔ በደንብ ይገባኛል። በጣም ቸካይ ጸላይ የሚባል አንድ ልጅ ከመጣ አካብዲው መጣ ይላል። አራዳው ማለት ነው። ማለት በጣም አካብዲው መጣ ምናምን ነገር ይላል። ልክ እሱ ያለበት ምናምን ነገር የሆነ ግሩፕ ውስጥ መገኘት አይፈልጉም። ጀስት የባይብል ጥያቄ ውድድር ምናምን ነገር ሲኖር ነው ከእሱ ጋር መቀመጥ ኤቭሪዋ የሚፈልገው። በቃ እሱ ነው የሚያውቀው፣ እሱ አካብዴ ነው፣ እሱ የሆነ ነገር ነው። ይሄ
ቤታችን ውስጥ እየተለመደ ያለ ቃል ነው ማለት ሩቅ አይደለም። አማኝ ያልሆኑ ወገኖች አይደለም ይህን ስም እየሰጡን ያሉት። እኛ ቤት ውስጥ ግራና ቀኝ ከያዝናቸው ልጆች አንደኛውን እያለ ያለው እና ይሄ ነገ ላይ ቤተክርስቲያንን ኢንሰም ወይ ተተኪ እንድታጣም ቤተክርስቲያንን ይጎዳታል ብዬ አምናለሁ። ሰውየውም ከያዘው የህይወት ጎዳና እንዲወጣ ያደርገዋል። ጌታን ባይወጣው ራሱ ይወጣል። የሆነ ወቅት ላይ ራሱን ይለያል። በዛሬው ኤፒሶድ አብራችሁን ስለነበራችሁ እናመሰግናለን። እግዚአብሔር በብዙ እንዳስተማራችሁም ተስፋ እናደርጋለን። ለማንኛውም ጥያቄና አስተያየት ዲስክሪፕሽኑ ላይ ባለው ስልክ ቁጥር ልታገኙ ትችላላችሁ። በተጨማሪም ማንነታችሁ ሳይታወቅ የምክር አገልግሎት ማግኘት የምትችሉበትን የቴሌግራም ቦት ዲስክሪፕሽኑ ላይ አስቀምጠናል። እስከ ቀጣይ ኤፒሶዳችን መልካም ጊዜ። ሀላቅ የጽድቅ መንገድ